አንተ ለበዓል በገዛ እንዴ? እኔ እኮ ትላንትና ገዛው። አረ እኔ እንኳን ዛሬ ነው ለመግዛት ያሰብኩት። ስንት አገኘ? 30,000 አትሰማም እንዴ? 30,000 30,000 እንዴት ከነሻጩ ነው እንዴ ገዛው? ማለቴ ስንት በግ ነው ገዛው? አንድ ነዋ። ስንት ገዛለሁ? ወይ ጉድ! በግ ከበላው ቆየው እንዴ? ምን አልከኝ? አይ እንትን ጾሙ ተፈቶ ነው እንዴ? ምን ረሳሁት ለማለት ነው። ነገ እኮ ነው ገና። ምን አለ ትንሽ ቢቆይ አንተ። እንዴት ሌላ የሚገባ ጾም የለም? ምን በዚሁ ልትቀጥለው ነው? አትቀልድ በእናትህ። የምትገዛ ከሆነ ላገዛዛህ። ኧረ ተወኝ እባክህ። ሲጀመር ታውቃለህ በግ የዱር እንስሳ ነው። ተው እንጂ መች ጀምሮ ነው እባክህ? ከተወደደ ጀምሮ ነው። ምን አልሰማህም? አይ ቅድም ምንድን ነው ታዲያ ዛሬ ነው የምገዛው ምናምን ስትል የነበረው? እኔ ሰው ተመሳስሎብህ እንዳይሆን። ሲጀመር ማለት ነው አለርጂ አለብኝ። በግ ስበላ ሁሉ ያስታውከኛል። እሱን ስተወው። ሳስበው ዋጋው ነው አለርጂ የሆነብህ። ማለት ምን ለማለት ፈልገህ? አይ ተወው። እኔማ የምትበላ መስሎኝ ገዝቼ ሰርፕራይዝ ላደርግ ነበር። ምን በጉን? አዎ እበላለሁ እኮ። ተው እንጂ ልሙትን እበላለሁ። አሁን የዱር ነው እያልካል ነበር እንዴ? እና እኔ እኮ የዱር ነው የምበላው፣ የቤት አይመቸኝም። ኧረ እባክህ እኔ እየቀለድኩ ነው። ያመራል እንዴ በእናታችሁ። እሺ አብድሬ። ሄሎ ወይ አባቴ፣ ምን ልታዘዝ? ቤት፣ መኪና፣ ሰራተኛ ሁሉም አለ። ምንድን ነው የፈለጉት? ጋሽ ምላሱ አንዴት አዳምጠኝ። ምላስ ነው የፈለጉት? አለ የፍየል፣ የግመል፣ የጥንቸል፣ የቀበሮ፣ የበረሮ የትኛው ይሁንሉት? የበረሮ። በረሮ ደግሞ ምላስ አላት እንዴ? እርሶ ከፈለጉ ይተከልላታል ምላሱ። አዎ። ወይ ጉድ! በሽተኛ ነገር ነው እንዴ? ኦኬ በሽታ ነው የፈለጉት? አለ ስኳር፣ ደም ግፊት፣ ጨጓራ የትኛው ይሻሉታል? እኔ የምልህ ወይ አባቴ። ቆይ እየደለሉ ነው እንዴ የወለዱ? እኔን ነው እና እኔን ነው። አሁን ወሬውን ተውና ቤት መግዛት ፈልጌ ነበርና እንድታማክረኝ ነበር አደዋወሌ። እንዴ ታዲያ ለምን ከባማኮን ሪል ስቴት አትገዛም? ሄሎ ሳሚዬ፣ እኔ አባት። አቤት ማን ልበል? ቅጣው ነኝ ሳሚዬ። አወከኝ? ቅጣው አላወኩም። እንደውም ባለፈው በፍጥነት ስታሽከረከር የቀጣው ትራፊክ። እንዴ ቅጥዬ አንተ ነህ እንዴ? እንዴት ነህ እባክህ? አለሁልህ ሳሚዬ። ምን ነው ጠፋህ እኮ? ተው እንጂ ጠፋሁብህ? በጣም እንጂ አስጨነከኝ። አይ ቅጥዬ አስጨነቅኩህ አይደል? ምን እባክህ ትንሽ እኮ እግሬን ወለም ብሎኝ ቤት ተኝቼ ነው። እኔን ይወልምመኝ ሳሚዬ። ምን ነካብኝ? ካልሆነ አንዱ ለቅቅል ይዤ መጥቼ ልጠይቅህ እንዴ? መግዣ ብሩን ላክልኝና። ኧረ ይሻላል፣ ችግር የለውም። ይኸው ቅቅልማ አሁን ሚስቴ ሰርታልኝ እየበላሁ ነው የማወራ። ኧረ እባክህ መረቅ አለው እንዴ? መረቅ ቢሉ መረቅ መሰለ። ሆዴን አስጮክው እንትን። አይ አሪፍ ነው። እና እኔማ መንጃ ፈቃድ ልመልስልህ ብዬ ነበር የደወልኩት። አይ እስኪ ቅጣቱን አልከፈልኩም፣ ሄጄ ልክፈልና በዛው ወስዳለሁ ብዬ እኮ ነው። ኧረ እንዲህ እግርህን ተሰብረህማ አትሰቃይ። ወይ እኔ ልክፈልልህ፣ ብሩን ላክልኝና አካውንቴን ልላክልህ። ማለት የምን አካውንት? ሳሚዬ ቲክቶክ አልልህ መቼም፣ የንግድ ባንክ ነው እንጂ። የንግድ ባንክ? የአቢሲኒያም ከሆናለኝ ወይስ የዳሽን ይሻላል? የዘመን ባንክ የለህም? ችግር የለውም አሁን እከፍታለሁ። ይክፈትህ አቦ። ምን አልከኝ? አይ ተወው፣ ዛሬ ሄጄ እከፍላለሁ። ኧረ አንተ ምን አለ እኔ ብከፍልልህ? ችግር የለውም ቅጥዬ አታስብ። አይ እንግዲህ ላክልኝ ብያለሁ፣ ልክፈልልህ። እንዴት በግድ ነው እንዴ? እንግዲህ እኔ አታስጨንቀኝ። ለራሴ ይኸው ቅቅል ካየሁ 2 ሳምንት ሞላኝ። እና እኔ ምን ላርግ? አሃ እንዴት ምን ላርግ ትለኛለህ? እያወቅኸው ክፉኛ ስለምድኸኝ። ሊያለቅስ ነው እንዴ ጭራሽ? አንተ ሰውዬ ቆይ እኔን ተማምነህ ነው እንዴ ስራ የጀመርከው? እንደውም አሁን ክፍለ ሀገር ልሄድ ነው፣ ከዚህ በኋላ አታገኘኝ። ምን? እንዴት? መቼ? እንዲህማ ጉዳት ሰራኝም። አንተን ተማምኜ እኮ ዕቁብ ጀምሬያለሁ። የመድኃኒዓለም ያለ ሳላውቀው 2 ቤተሰብ እያስተዳደርኩ ነው። ኧረ ሳሚዬ ቢያንስ አንድ ቅቅል እንኳን ጋብዘኝ። ይኸው አንተ ከሄድክ ጀምሮ እኮ ቅቅል የሚባል ነገር አይቼ አላውቅም። ተው እንጂ በቃ ካልሆነ የበቆሎ ቅቅል ሞክራ